ትምህርት ድል ወዘተ ይሰጠናል። አይነ ጥላው ግን እነዚህን መክሊቶች መታደሎች እንዳንጠቀምባቸው በውጭም በውስጥም ሆኖ የማበላሸት ስራን ይሰራል። እኛም ስለማናውቅ እግዚአብሔር ሰጥቶን የነሳን የወሰደብን ይመስለናል። እስኪ በተግባር የሆነብንና የሚሆንብንን እንይ። አይነ ጥላ መክሊታችንን ሲቀብር ለዚህ አይነት ህይወት ይዳርገናል። አይነ ጥላ መክሊታችንን ሲነጥቀን፣ መታደላችንን ሲያሳጣን፣ ጤናችን በህመም፣ ሀብታችን በብኩንነት በድህነት፣ ትዳራችን በንትርክና በዝሙት፣ ጸጋችን በኃጢአት፣ ትዕግስታችን በቁጣ፣ ደግነታችን በክፋት፣ የዋህነታችን በተንኮል፣ ክብራችን በውርደት፣ አዋቂነታችን በሞኝነት፣ ጨዋነታችን በስካር በነውር፣ ሰውነታችን በዘራችን ተቀይሮ በአጋንንቱ ይነጠቃል። ይህንን እንዲያጠናክርልን ጌታችን ስለ መክሊት በማቴዎስ ወንጌል ምዕራፍ 25 ቁጥር 15 እስከ 29 ላይ በምሳሌ ያስተማረበትን እንይ። አንድ ሰው ለባሮቹ እንዳቀማቸው ለእያንዳንዳቸው 5፣ 2 እና 1 መክሊት ሰጣቸው። 5 መክሊት የተቀበለው ነግዶበት ሌላ 5 መክሊት አተረፈበት። 2 የተሰጠው እንዲሁ ነግዶበት 2 አተረፈበት። 1 የተሰጠው ግን ሳይነግድበት ሳይጠቀምበት መሬት ቆፍሮ ቀበረው ይለናል። ጌታችን የሰጠንን የህይወት መክሊት አይነ ጥላና ሌሎችን መናፍስት እንዳንጠቀምበት ይቀብሩብናል። ጌታ እንዳለው አንዳንዶች በተሰጣቸው 2 እና 5 መክሊት ወይም ስጦታ ተጠቅመው ራሳቸውንም ቤተሰባቸውንም ሀገራቸውንም ይጠቅማሉ። አንዳንዶቻችን ደግሞ ብዙ መክሊት ተሰጥቶን ሳንጠቀምበት አባክነነው እንቀራለን። ሌሎቻችንም ያለችንን አንዷን መክሊት ማለትም የትዳር፣ የእውቀት፣ የሀብት፣ የሥራ፣ የጸጋ፣ የአገልግሎት፣ የጥበብ መክሊት ሳንጠቀምበት እንደ አይነ ጥላ ባሉ ክፉ መናፍስት ተቀብሮብን ተነጥቀን ብኩን አድርጎን እንኖራለን። ብዙዎቻችን መክሊታችንን ተነጥቀናል አሊያም ተቀብሮብናል። ባለን ተሰጥኦ አውጥተን ሳንጠቀም የሰው መዛበቻ ሆነናል። ሰዎች መክሊታችንን አይተው ነጋችንን ተንብየው፣ እኛ ግን መክሊታችን በአይነ ጥላ ተሰልቦብን ተነጥቀን ተቀብሮብን የስጦታ የጸጋ ሀብታሞች የተግባር ድሆች ሆነናል። የወለላይቱ እመቤት ልጆች